እስኪ እነኚህ ሶስት ተመልከታቸው ልብ ብለህ በደንብ እስካምባችሁ ሶስቱንም do ምን ይላል do does did ጥሩ ሶ እነኚህን በደንብ መረዳት አለበት ኦኬ በደንብ ልብ በል ሶ መጀመሪያ let me ask you a question ቁርስ በልቻለሁ በለኝ እስኪ I ate my breakfast ጥሩ አልበላሁም ስታረቀውና በልተሻል ወይ ስታረቀው ግን እዚህ ጋር ማን መጠቀም አለብክ did መጠቀም አለበት let's start with that okay so ጥያቄ ማለት ነው አይደል ጥያቄ ስታረግም አልበላሁም ስታረቀውም አሁን በላሁኝ I ate breakfast አልከኝ አይደል ልብ በል በደንብ ስማኝ so አልበላሁም ስታረቀው ግን ዝም ብለህ ነው ታጨምርበትም ደም ታረቀው I didn't eat breakfast ነው ትለስኪ በላ I didn't eat breakfast ቁርስ በልተሻል ስትለኝ ደግሞ did you eat breakfast ትለኛለህ እስኪ በላ Did you eat breakfast? ጥሩ ስለዚህ አሁን did ላለፈ ነገር ነው ብለን እንይዘዋለን ማለት ነው ሶ እሷም ቢሆን እነሱም ቢሆኑ አንቺ አንተ እኔ እኛ ለሁሉም did ነው የምትለው ኦኬ ሶ do እና does ጋር ስንመጣ ግን እነኚህ ለአሁን ወይም ለፕሬዘንት ነው የሚሆኑን ግን ልክ እንደ did ለሁሉም አንጠቀማቸውም ኦኬ ሶ do ለማን ተጠቀማለህ ለራስክ which is I አይደለ ለብዙ ሰዎች ለዘይ ለዊ እና ለዩ ለማለማልኩ do I እና do we እኛ ስለዚህ አራቱ ማለት ነው does ደግሞ ለሂ ለሺ ለኢት ነው does she does he does it ኦኬ ለምሳሌ ሰጠኸኝ እስክሪብቶና ይሰራል በለኝ እስኪ ይሰራል ወይ does it work አይደለ እሷ እዚህ ነው የምትሰራው በለኝ እስኪ does she work here ጥሩ እሱ ካንቺ ጋር ነው የሚኖረው does he live with you does he live with you ትለኛለህ ማለት so does ለሂ ለሺ ለኢት ግን ጥያቄ ለማድረግ ብቻ አይደለም ኔጌቲቭ ለማድረግ ፈልገን ተጠቀምባለህ ለምሳሌ እሷ እዚህ አትሰራም እንዴ ነው የምለው she doesn't work here እስክሪብቶ አይሰራም ይሰራል እሷ ግን አይሰራም ማለት ከፈለኩኝ the pen doesn't work እንጂ the pen not work ብትል it doesn't make sense ማለት ነው so do ደግሞ ለማን ነው አልኩ ለአይ ለዘይ ለዊ ለዩ ለምሳሌ ሽሮ አልወድም በለኝ ተወዳለህ አይሆፕ ግን ስለዚህ አልወድም በለኝ I don't like ሽሮ እንጂ I don't like ሽሮ አትልም ማለት ነው አይደለ ሽሮ ተወጃለሽ በለኝ እስኪ do you like ሽሮ ስለዚህ do እና does እንደዚህ አደርጋለሁ ወይም ታረጋለሽ ወይም አታረጊም ለማየት ነው ኦኬ did ግን ለሁሉም ይሆናል ግን ስለምንችል ነው የምታወራው ስላለፈ ነገር ነው የምታወራው ማለት ነው ክሊር ነው yes ስለዚህ do does did በዚህ ወይ ከተረዳኸው እንግሊዘኛ ከአንድ ስቴፕ በጣም ወደ ላይ መሄድ ይችላል ማለት ነው እሺ ይሄ በደንብ ከገባህ እንዴት ብለህ ነው ቁርስ ተበያለሽ ወይ to the future የምትጠይቀኝ ቁርስ ተበያለሽ ወይ እስኪ wait አንተ መጀመሪያ እናንተ ሲ ኮሜንት ላይ ቁርስ ተበያለሽ ወይ በእንግሊዘኛ እንዴት ነው የምለው ኦኬ ኮሜንት ላይ አስቀምጡልኝ go ahead ሻንታ so do